ሰላም የድንቅ ክሬቲቭ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ነው። ዛሬ የምናየው ስለ ቺካጎ ንጉስ አስጨናቂው ኪንግ ቮን ነው። እናም ይህን ቻናል ሰብስክራይብ በማድረግ አሪፍ ታሪኮችን መስማት ይችላሉ። ቪዲዮንም አይታችሁት እስከ መጨረሻው ከወደዳችሁት ላይክ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ኪንግ ቮንም በትክክለኛ ቮንም እንደነገርኳችሁ ሪል ጋንግስተር ነው። የራፐር ዘፋኝ ሲሆን አስባችሁታል? ወደዛ እንሂድ። በ2018ም ሊል ዳርክ ከሚባል ጀለሱ ጋር ተዋወቀ። እሱም ነው ወደ ራፕ ህይወት ያመጣው። እናም እንደምታውቁት የራፕ ላይፍ ውስጥ እንደ ኪንግ ቮን አይነት ሰው ነው የሚፈልገው። ብዙ ጊዜ ከሰማችሁ የውጭ ራፐሮች እንዲህ ያደረኩት እኔ እንዲህ ነኝ ምናምን እያሉ ነው የሚዘፍኑት። እነሱም አብዛኛዎቹ ዝም ብለው ለራፕ ዘፈን ብቻ ነበር የሚዘፍኑት። እናም እነሱ የሚዘፍኑትን ላይፍ ኪንግ ቮን የእውነት በሪል ላይፉ እያደረገ ነበር ያደገው። ወደ ራፑ ዓለም ሲመጣ እጅግ ተቀባይነትን አግኝቷል። እናም እስካሁን ያደረጋቸውን ነገሮች እና እያረገ ያለውን ግድያዎች፣ ስርቆቶች የመሳሰሉትን በዘፈን መልኩ ማውጣት ጀመረ። ድሮ ራፕ ውስጥ ሳይገባ በፊት እንደዚህ አይነት ነገሮችን ሲያደርግ በትዊተር ነበር ሲጽፍ የነበረው። አሁን ደግሞ በዘፈን መልኩ ጽፎ ማውጣት ጀመረ። እንዴት እንደገደላቸው፣ በምን አይነት ሁኔታ ውስጥ እያሉ እንደገደላቸው፣ የት ሄዶ እንደገደላቸው፣ ምን አይነት መኪና ይዞ ሄዶ እንደገደላቸው እና በቃ እያረገ ያለውን ነገር በዘፈን መልኩ ማውጣት ጀመረ። እናም ኪንግ ቮን ይህ ድርጊቱ በራፑ ዓለም በጣም ተደማጭነትን አገኘ። ቮንም ብዙ ጊዜ ፍርድ ቤት ሲቀርብ ተከሶ ምናምን ማለት ነው። እናም ብዙ ጊዜ እንደ ምስክርነት የሚያቀርቡበት ዘፈኖቹን ነበር። ግን እንደዛም ሆኖ የረጅም ጊዜ ፍርድ አይፈረድበትም ነበር። እናም ይህ የሆነው እሱ ላይ ሊመሰክሩበት የነበሩት ሰዎች በህይወት ስለሌሉ ነበር። ቀድሞ ይገላቸው ነበር። ኪንግ ቮንም በጣም ከምነግራችሁ በላይ አስቸጋሪ የሆነ ሰው ነበር። እናም ኪንግ ቮንም ከ70 በላይ ዘፈኖች አሉት ከሊል ዳርክ ጋር ምናምን ያወጣቸው ማለት ነው። ከነዛም ውስጥ ሶስቱን ልንገራችሁ። አንደኛም ዌልካም ቱ ኦብሎክ፣ ይህ ዘፈን የወጣው በ2020 ነው። ሁለተኛም ግራንድ ሰን፣ ይሄም በ2023 እሱ ከሞተ በኋላ የተለቀቀው ዘፈኑ ነው። ሶስተኛም ክሬዚ ስቶሪ፣ ይህም ዘፈኑ በሚያደርገው ድርጊቶች የተመሰረተ ዘፈን ነው። እናም ኪንግ ቮንም በ2020 በአትላስ ጎዳና ላይ አምሽቶ ከክለብ ሲወጣ ጊዜ በተፈጠረ ግጭት ውስጥ ገብቶ ተኩሰውበት በ26 ዓመቱ ከዚህ ዓለም በሞት ተለይቷል። እናም ቪዲዮውን እንደወደዳችሁት አልጠራጠርም። ይህን ቻናል ሰብስክራይብ በማድረግ መቀላቀል ይችላሉ። ለቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱ። ይመቻችሁ።